ደሞዙ የተቆረጠበት ደሞዙ ሲቆረጥ ባይዘው ስርፍ ነገሮች ይወጣሉ ጥፍር ነው ሁሉ ነገር ይረዛዝም ደሞዙ ሲቆረጥ አባቴ እንደዛ ነው የሚሆነው ተቆረጠበት ሄደ ይቻል ሰላም ነው ጌታው ሰላም ይላችሁ ለነኩዴ መጥቼ ነበር መጀመሪያ የሚላት ነገር ተሰማለች ምን ነው ምናምን ቁጭ በል መቀመጥ አልፈልግም ተገይፎ ተቀመጥ የመጣ ነገር አለ ገበቆልቱ ማማወራት ፍንቅጥ ቁጭ በል መቀመጥ ለኮንኩ ምንድነው እየቆረጣችሁ መቀመጥ አብርሃም በአሚን ረጋ ብለህ የሆነብህን ነገር ትናገራለህ ቀይ በእናትህ መጨረሻውን ሳሰብ አይደለም እናት አልገባችሁ ቀጥላል አይደለም እኔ እንደዛ ነኝ ሳውራ ለዛ ነው እኔም ስለምፈጥን ነው ማለት ነው እሺ ወደ ጨዋታው እንመለሳብሽ እኔ በቃ ይበናታችሁ አይሆን ማንግቡ አላችሁ አይሆን እንደዚህ የሚባል ነገር የለም በዝረራ አይሆን እንደዚህ አንተ የራይን ከፍዬ የመጣው እንደዚህ የሚባል ነገር እና ገባ ቀጥላብሽ እኔ ወሉት አቶዞት ይባላል አቶዞት እኔ ልጆች አሉ እሺ ልጆች አሉ ከ5000 ብር ደሞዝ ላይ ለቤት ኪራይ ከፍዬ እሺ ቤት ኪራይ አተከመቱ መንደር አተከመርቱ ተከበከከብ አለግቶ ትራንስፖርት የለም አለግቶ ተመከበደ እንዴ ተስሙምንቴ አለግቶ አካደሚንቴ አገራድንቴ ምን ይደረግ ከባድ